አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላ። ወዳችሁ ፈዳችሁ ስለምትከታተሉኝ ከልብ አድርጌ አመሰግናለሁ። ይህን ቪዲዮ ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። የፈትያ የህይወት ጉዞዎች በእውነተኛ ታሪክ ላይ የተመሰረተ እናም ፈትያ ነኝ ብዬ ብቀበልህ አንተ ያኔ የምታውቃት ንጹሐ ፈትያ ነኝ ብልህ የቆሸሸ አካሌን እንዳታቅፈኝ ፈራሁ። በቃ ፈራሁ። ባክህ ተደብቄ እንደኖርኩ ልኑር። እባክህ ትተኸኝ ሂድ እባክህ። ፈትያ ከዚህ በላይ መናገር አልቻለችም። ብቻ እንባዎቿ ከየት መጣ እንዴት ተባለ ድንገተኛ ዝናብ እየተንጠባጠበ መሬቱን ያርሱት ጀመር። ሙራድ የፈትያን ንግግር አዳመጠ። ፈትያ ንግግሯን ብታቋርጥ አሁን ያለችበት ህይወት አለባበሷ በደንብ ይገልጣታል። ፈትያ በልብስ ድርቅ የተመታች አይነት አለባበስ ለብሳለች። ከጉልበቷ በላይ ጭኖቿን የምታሳየውን አጭር ጥቁር ጉርድ ወደ ጉልበቷ እየጎተተች ሙራድን በማሸማቀቅ አይኑ ስታየው ሙራድ አንገቱን በማቀርቀር ወደ ኋላ ተመልሶ እነዛ በልጅ እጦት ሲቃጠሉ ኑረው ልጆች ሲያገኙ በሞት የተለዩዋቸውን እናትና አባት በማስታወስ ፈትያ አሁን ያለችበትን የህይወት ውጥንቅጥ እየተመለከተ እንባዎቹ ከሱ ቁጥጥር ውጭ በሚመስሉ ሁኔታ እየፈሰሱ ግን ለምን ፈቲ ለምን ምንስ ህይወት ጉዞች መሰናክል ቢበዛበትም እንዴት እዚህ አስቀያሚ ህይወት ውስጥ ትወርቂያለሽ? እንዴት ፈቲ እያለ በሀዘንና በቁጭት ፈትያን ይመለከታት ጀመር። ፈትያ ከማልቀስ ውጭ ምንም ነገር መናገር አልቻለችም። ሙራድ ስሜቱ እንዳይጎዳ በማሰብ ጥያቄዎቹን በመተው ነገሮቹን ቀለል በማድረግ እየሞከረ እሺ አሁን ተነሽስ፣ በቃ ሰዓቱ በጣም እየሄደ ነው ከመቀመጭ ሰዓቱ በጣም እየሄደ ነው፣ ወደ ቤት እንሂድ እያለ ከመቀመጫው ሲነሳ ፈትያ እኔ አልሄድም አንተ ሂድ ስትለው ሙራድ ለምን ፈቲ? ትናንትና የሀዘን ቀን ነበር። ዛሬ የራሱን ጠባሳ አሳድሯል። ነገ ግን ሌላ ቀን ነው። ለእኛ የተሻለ ቀን የሚሆንበት ቀን ነው። እናም ተነሽ ፈቲ፣ ሀዘናችንን በፍቅር ወንጀላችንን በቶበት ቀይረን ነገ የተሻለ ቀን አድርገን እንኑር። እናም ተነሽ እንሂድ። ሙራድ ሀዘን በተደበላለቀበት መለማመጥ ፈትያን ይለምናት ጀመር። ፈትያ ግን በጭራሽ እንደማትሄድ ደጋግማ በመናገር ስልክ ቁጥሯን ሰጥታው ነገ መገናኘት እንደሚችሉ ነገረችው። ሙራድ በሀሳቧ ባይስማማም አሁን ያለችበት ጭንቀት በመረዳት ነገን ተስፋ አድርጎ ከጓደኛው ጋር ከሌሊቱ 6 ሰዓት ወደ ቤቱ በመግባት በስራ በጭንቀት የደከመውን አካሉን ሸዋን ለቅለቅ ብሎ እራት ቢቀርብለትም መብላት አልቻለም። መተኛት የማይታሰብ ሲሆንበት ተነስቶ ፈትያ ወዳለችበት ሆቴል ሂዶ ፈትያ ከተቀመጠችበት ወንበር ላይ ሳትንቀሳቀስ በሀዘን ኩርትም ብላ ተቀምጣለች። ሙራድ ከአስፓልቱ ዳር ዳር የተተከሉ ዛፎች ተከትሎ ፈትያ ለረጅም ደቂቃ ሲመለከታት ፈትያ ወዴትም ሳትንቀሳቀስ ብቻዋን በሀዘን እንደቆዘመች በብርድ ጭብጥ ብላ ተኮርትማለች። ወሩ የብርድ ወራት ስለነበረ ፈትያ እራቅ ተቀረሽ ባለው አለባበስ የበለጠ በብርድ ጭብጥ ብላ ሲመለከታት ሙራድ እንደ ወላድ አንጀቱ እየተላወሰ ወደ እሷ በመጠጋት ካጠገቧ ቁጭ አለ። ፈትያ ከገባችበት ሀሳብ ከተኮረመተችበት ብርድ ለመውጣት እየሞከረች ለምን መጣህ? ነገ እንገናኛለን ብዬ የለ አሁን ሂድ ባክህ ብቻዬን ተወኝ ስትል ሙራድን ከዚህ ሂጄ የምተኛ ይመስልሻል? መተኛት አይደለም መቀመጥ አልቻልኩም። ለእኔ የምታስቢ ከሆነ ተነሽና እንሂድ። አንድ እህቴ አካሏን እየሸጠች በሁለት ዓለም እሳት ውስጥ ስትቃጠል በሴተኛ ዳሪነት የምተኛ ይመስልሻል? ፈትያ ሙራድ በሴተኛ ዳሪነት የምተኛ ይመስልሻል? ፈትያ ሙራድ የተናገረውን በሴተኛ ዳሪነት የሚለውን ቃል ላለመስማት ጆሮዋን በእጆቿ እየሸፈነች አትጨርሰው ሙራድ ባክህ አትጨርሰው። ወድጄ የገባሁበት ይመስልሃል?
ደስተኛ ሁኔበት የኖርኩት ይመስልሃል? እኔና እኔ መሰሎቻችን ህይወታችን ጨለማ ሲሆንባቸው፣ ጎዳና ላይ ሲወድቁ መደፈር፣ በሰራተኝነት ሲገቡ መደፈር፣ በቃ ሰዶ አሳዳጅን ሲበዛበት የሚያዝንና የሚያስጠጋ ሲጠፋ መሄጃ ሲጠፋባቸው ወደው ሳይሆን ተገደው በውሸት ብርሃን ተታለው እነዚህ ህይወት ውስጥ የገቡ ብዙ ናቸው። ሙራድ ሴት ሆኖ መፈጠር እስኪያስጠላ ድረስ ደርሰናል። እናም ሙራድ ይሄን ቃል እንዳትናገረው አይደለም ቃሉን መናገር ቃሉን ከመዝገብ ቃላት ቢጠፋ እያለች ንግግሯን እንኳ መቋጨት እያቃታት እንባ እየጨረሱ አይኖቿን እንባ እየለመነች ሙራድን ተማጸነችው። ሙራድ ሳያስበው በተናገረው ጋር በመደንገጥ እሺ ይቅርታ ፈቲ፣ እኔ ስሜትሽ የሚጎዳ ነገር ምንም መናገር አልፈልግም። እሺ ብቻ ሽበኝና ከዚህ ቦታ ውጭልኝ እያለ ተነስተው እንዲሄዱ ሲጠይቃት ፈትያ የትም መሄድ እንደማትፈልግ በመናገር እሱ እንዲሄድ ደጋግማ ስለምነው ሙራድ አሁንም ፈትያ ላለማስጨነቅ ተነስቶ ወደ ቤቱ በመሄድ ፈትያን እንዲያገናኘው የለመነውን ፈጣሪ ከዚህ ህይወት አውጣልኝ እያለ በዱዓ ወደ ፈጣሪው ሲያለቅስ እንቅልፍ በአይኑ ውል ሳይል የሱብሂ አዛን አዘነ። የሱብሂን አዛን የሶላት ጥሪውን ሲያስተጋባ ሙራድ ወደ መስጂድ በመሄድ ሶላቱን ሰግዶና ዱዓውን አድርጎ ወደ ቤቱ በመመለስ የፈትያን ስልክ ቁጥር አይኖቹ እንዳፈጠጡ እንቅልፍ በዛው ሸለብ አድርጎ ሲነቃ ወደ ፈትያ ሲደውል ፈትያ ስልኳ ዘግታለች። ሙራድ መልሶ ያጣት ያህል እየተሰማው ማታ ወደ አገኘበት ሆቴል በፍጥነት ቢሄድም ሆቴሉ በአብዛኛው ሌሊት ስለሆነ የሚሰሩት ተዘግተዋል። ሙራድ ግራ እየተጋባ የሆቴሉ ዘበኛ መቼ እንደሚከፈት ሲጠይቀው ዘበኛው ከአሱር በኋላ መንጣት እንደሚችል ነግሮት ወደ ስራው ቦታ በመሄድ ደንበኞችን እንዳናገር ሲያስተናግዱ ውለው ከአሱር በኋላ ፈትያን አገኘበት ወዳለው ሆቴል አመራ። ፈትያ ግን ሊያገኛት አልቻለም። ከሆቴሉ የሚሰሩ ሰራተኛ ቢጠይቁም ፈትያ የምትባል እንደማያውቁ ሲነግሩት የበለጠ ልቡ እየፈራ ፈትያ የሸወደችው መሰለው። ፈትያ ግን ስሟን ቀይራ ስለነበር ሃናን በሚለው እንጂ የምትታወቀው ፈትያ የሚለውን ስሟን ማንም አያውቅም ነበር። ብዙዎቹ በዚህ ሁኔታ ውስጥ የሚኖሩ ሴቶች ማንነታቸው እንዳይታወቅ ስማቸው በመቀየር ራሳቸውን ይደብቃሉ። ፈላጊ እንኳን ቢመጣ እነሱን ፈልጎ ማግኘት ከባድ ነው የሚሆነው። ፈትያ የዚህ ራስን የመሸወድ ሲስተም ተጠቃሚ ናቸው። ሙራድ ከዛው አካባቢ ሳይርቅ የፈትያን ስልክ እየሞከረ እያለ ፈትያ ሙራድን አይታው ኖሮ ከሙራድ ጋር ተገናኙ። ፈትያና ሙራድ ሰላምታ እንደተቀያየሩ ሙራድ ጊዜ ሳያባክን ባጃጁን በማስቆም ወደ ቤት እንዲሄዱ ፈትያን እንዲገባ ሲጠይቃት ፈትያ ዛሬም ልክ እንደ ትናንትና መሄድ እንደማትፈልግ ስነግረው ሙራድ በፈትያ ውሳኔ እየተበሳጨ ለምን አንሄድም? እቤት ቁጭ ብለን እኮ ብንነጋገር አይሻልም? ቢላትም ፈትያ እዚሁ መነጋገር እንደሚችሉ ነግራው ወደ ሌላ ሆቴል በመሄድ ይነጋገሩ ጀመር። ፈትያና ሙራድ ብዙ ነገሮችን ቢነጋገሩም መግባባት ግን አልቻሉም። ሙራድ ከዚህ ህይወት እንዲወጣ ብዙ ምርጫዎች አቀረበላት። የራሷ የሆነ ነገር ከፍታ መስራት ከፈለገች ወጪውን እንደሚሸፍንላት፣ መማር ከፈለገች ትምህርቷን ካቆመችበት መማር እንደምትችል፣ አሊያም ወደ አረብ ሀገር መሄድ ከፈለገች ፕሮሰስ እንደሚጀምርላት ቢነግራትም ፈትያ ከዚህ ህይወት ለመውጣት ወደዚህ ህይወት ለመግባት የሚያስፈራውን ያህል ባልተነሳ ፈርታለች። በልቧ ሰዎች ሁሉ ያሳለፈችውን አስቀያሚ ህይወት በማወቅ በጣቷቸው ሲጠቋቆሙባትና ከተለያዩ ማህበራዊ ግንኙነት ሲያገሏት ታያት። የእሷ ህይወት በዚህና በዚህ ብቻ የተገደበ ያህል እየተሰማት ምን ሰርተሽ ልትበይ መልሰሽ ጎዳና ላይ ልትወድቂ የሚልሽ ሁሉ ውሸት ነው የሚል
ሰይጣናዊ ውስወሳ በጆሮዋ እየተንሾካሾከ ወጥሮ ይዟታል። ብዙ ጊዜ በህይወት ውስጥ ያሉ ሴቶች ከዚህ ህይወት እንዳይወጡ ከሚያደርጓቸው ነገሮች ውስጥ ፈጣሪን ከማስታወስ ይልቅ ሰዎችን በማስታወስ ሲሰሩ የኖሩትን አስቀያሚ ዝሙት በማወቅ ይገኛሉ የሚሉና ሰይጣናዊ ውስወሳ እንዲሁም ሰነፍ ስንፍና ከብዙ በጥቂት ይገኙበታል። ብዙዎቹ በህይወት ውስጥ አካሉ ከመሸጥ ውጭ ምንም ነገር ስለማይሰሩ ከዚህ ወጥተው ስራ ሰርተው መኖር ራሱ የሚችሉ አይመስላቸውም። ፈትያ የተቆራኛት ይሄው ሰይጣናዊ ደካማ አስተሳሰብ ቢሆንም ከብዙ መነጋገር በኋላ የሙራድ ሀሳብ ለመቀበል ጊዜ ስጠኝና ላስብባቸው። አንተ እንደምታስበው ከዚህ ህይወት ውስጥ መውጣት ቀላል አይደለም። ብዙ የሰይጣናዊ ውስወሳዎች ከራስ ድክመት ጋር ተደማምረው እንድትወጣ የሚያደርጉን ነገሮች ብዙ ናቸው። አሁን ለእጅ ብር ያስፈልገኛል የምታየው ልብስ መቀየሪያ እንኳን የለኝም። ከአዲስ አበባ የመጣሁት በቅርብ ነው። ልብሶች ደግሞ ከሻንጣዬ የደላላ ክፍል ወደዚህ ያስመጣችኝ በሆቴል ባለመስማማት የከፈለችውን የደላላ ብር ስላልከፈልኳት ሁሉንም ይዛብኛለች አለች። እናም 1-2 ሺህ ብር እፈልጋለሁ በማለት ሙራድ ብድር እንዲሰጣት ጠየቀችው። ሙራድ የፈለገችውን ሰጥቷት ዛሬም ያሰበው ሳይሳካ ተመለሰ። ፈትያ ሌሊቱን በሀሳብ ተወጥራ በሀሳብ እየተብሰለሰለች ከሙራድ በፊት ከዚህ ህይወት እንድትወጣ ብዙ መስዋዕትነት እየከፈለ ወዳለው በሙስጠፋ ስልክ ደወለች። ሙስጠፋ ታዋቂ የልብስ ነጋዴ ሲሆን ፈትያ ለመጀመሪያ ጊዜ ያያት ከጓደኞቿ ጋር ከሱቅ ልብስ ልትገዛ መጥታ ነበር። አለባበሷ ሙስሊምን ባያስመስላትም አብራት የነበረችው ጓደኛ ሃናን በሚለው የሙስሊም ስም ስትጠራት ሙስጠፋ አይኑን ወደ ፈትያ በመወርወር ሙስሊም ነሽ እንዴ ሲል ጥያቄውን አቀረበላት። ፈትያ የእረፍት ስሜት ተሰማት። ለማንኛውም ስለተከታተላችሁኝ በጣም አድርጌ አመሰግናለሁ። በአዲስ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ይሄን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ።